እንደምታውቀኝ ነኝ፣ አገር አወቀኝ ሰው ነኝ፣ ባለ ሀብት ነኝ፣ እኔ አገር የምትጠብቀኝ ሰው ነኝ። አንተ እንደምትለው ወንጀለኛ ተራ ሰው ዝባዝንኬ ነገር አይደለም። ስለዚህ የምፈልገውን ነገር ጨርስልኝና ቤት ጥሩ እልቅስ ጊዜ ባናባክ። እውነቱን ልንገር አይደለ ከዛሬ ጀምሮ ከዚህ በኋላ እስከ እድሜህ መጨረሻ ድረስ ውጪውን አትየው። ልንገር አይደለ ከዚህ በፊት ስትመካበት የነበረውን ገንዘብ ዘላለምን አታገኘውም። እውነቱን ልንገር እኔ እጅ ላይ ነው። ቀልድ ጀምራለሁ። እስከ ዛሬ ስትጫወትበት የነበረው ነገር አብቅቶ እዚች ትንሽዬ መዳፍ ላይ ነው ያለው። እሱ ደግሞ ምን እንደሆነ እኔ አንድ ባንድ አሳያለሁ። እውነቴን ነው የምልህ ልንገርህ አይደለ አንድ በአንድ እዚህ መዳፍ ላይ ማን እንደሚወጣ ከዚህ በፊት ስትመካባቸው የነበሩት ባለስልጣኖች ከዚህ በፊት ስትመካበት የነበረው ገንዘብ ከዚህ መዳፍ ያወጣ እንደሆነ ያን ያያለሁኝ። ልንገርህ አይደለ እሱ አሁን አያዋጣም። ከዛሬዋ ቀን ጀምሮ ከዛሬዋ ዕለት ጀምሮ አንተን ማንም ሊያስጠላ አይችልም። እስከ ዛሬ ስትሸሸው እስከ ዛሬ በገንዘብ ስትሸፍነው የነበረው እውነት ተንከባሎ መጥቶ እኔ ላይ ጥሎሃል። ይሄ ደግሞ ልታምነው የምችለው ነገር ነው። ስለዚህ እውነታ እስካወቅክ ድረስ እኮ ይሄን ያህል ሰዓት ከኔ ጋር መፍጨት አይጠበቅም ነበር። አታስበው፣ በነገራችን ላይ አታስበው። እጅግ አሳሳቢ ስለነበር ቦታው ላይ ለመድረስ ጊዜ አልወሰደብንም ነበር። ቦታው ላይ ስንደርስ ደግሞ እጅግ ዘግናኝ ነገር ሊከሰት ጥቂት ደቂቃዎች ቀርተውት ነበር። ከዛ ሁሉ ግርግር በኋላ ነገሮች በርደው ማግስቱ ላይ እንገኛለን። ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። ዛሬ እንግዲህ ባለፈው ፕሮግራም ለእናንተ እንዳሳየ ነው የአንድ ቤተሰብ ታሪክ ይዘን ቀርበናል። ታሪኩ የሚጀምረው እንግዲህ ባለታሪካችን ወጣት እያለ ነው። ወጣት ሳለ ሮጦ መጫወት በሚችልበት ሰዓት እግር ኳስ ተጫዋች ነበር ይሉናል ወንድምና እህቱ። እግር ኳስ ተጫዋች ሳለ በደረሰበት ጉዳት ለ15 ቀናት ያህል ሆስፒታል ተኝቶ ነበር ነው የሚሉ ባለታሪኮቹ ታሪኩን ሲነግሩን። ከዛ በኋላ እንግዲህ የሕክምና ውጤቶቹ እንደሚያሳዩት ይሄ ሰው መውለድ አይችልም ተባለ ነው ያሉን። እንግዲህ ከዛ ይጀምራል የዚህ ቤተሰብ ታሪክ። ወጣቱ ለአካለ መጠን ደረሰ፣ አገባ። ከዛ በኋላ የተከሰተው ነገር ህይወቱን እያመሰቃቀለው ይገኛል ነው። ይሄ መውለድ አይችልም የተባለው ወጣት አንድ ልጅ ወለደ። ይሁን ብለን ተቀበልን ይላሉ ቤተሰቦቹ። ይሁን ሰው የሰው ልጅም ያሳድጋል፣ የእሷ ከሆነ ይሁን ብለን ተቀበልንና እሱም ተቀብሎ ማሳደግ ጀመርን ነው የሚሉት። ከዛ በኋላ የሆነው ነገር ግን እየተወሳሰበ መጣ። ሁለተኛ ልጅ ተደገመ። አሁን ነገሮች ሌላ መልክ መያዝ ጀመሩ ማለት ነው። ከዛ እንግዲህ ለሶስተኛ ጊዜ ሚስቱ አረገዘች ብለው ወደኛ መጡ። ይህንን ነገር እሷም ታውቃለች። እሱ መውለድ እንደማይችል እኛም እናውቃለን። ቤተሰብ ያውቃል፣ ራሱ ያውቃል። ይሄ ሁሉ ሰው እያወቀ እሷ 3 ልጅ ድረስ እየወለደች የምታመጣው ከየት ነው የሚል ጥያቄ አነሱ። እንዲህ ከሆነ ውጭ ሆኖ የወንድማችንን ቤት የሚቆጣጠር ሰው አለ ማለት ነው። የእነዚህ ልጆች አባት ነገ ሀብት ንብረቱን ለመውረስ የተዘጋጀ ነው የሚል ስጋት ይዘው መጥተው እንግዲህ ወደ ቤቱ ስንሄድ በጣም ክሪቲካል ታይም ላይ ነው የደረስነው። በእርግጥ እኛ ከገባን በኋላ የለም መጀመሪያ አለ ተባልን። ከዛ በኋላ ገብተን ስናጣራ የለም ተባለ። እንግዲህ ከዛ በኋላ እንግዲህ እህት ግቢ ውስጥ ስታጣራ ወንድሟ ራሱን ሊያጠፋ እንደሆነ ትደርስበታለች። ተሯርጣ መታ ለእኛ ትነግረናለች። እኛ በቦታው ላይ ተገኝተን እንግዲህ እሱን ከእንደዚህ አይነት ውሳኔ ልንገላግለው ችለናል። ራሱንም ሳያጠፋ ልንደርስለት ችለናል። ሁኔታው በጣም ሰቅጣጭ ነበር። ምናልባትም እኛ በሰከንዶች ዘግይተን ቢሆን ኖሮ ራሱ ላይ የሚወስነውን ውሳኔ ከወሰነ በኋላ ከነጸጸታችን እንመለስ ነበር። እስከዚህ ድረስ ምን እንደገፋው እንዴት እንዲህ ሊያደርግ እንደቻለ በሰዓቱ ልንጠይቀው አልቻልንም። ለሱ የሚያስፈልገው በሰዓቱ እሱ ማጽናናትና ወደ ቤተሰቦቹ ቤት እሱን ይዘውት መሄድ ነው። እንግዲህ ዛሬ ደግሞ ወደ መኖሪያ ቤታቸው
ተመልሰናል። ዛሬ ይዘነው ከሱ ጋር ቆይታ ልናደርግ እንግዲህ ቀጠሮ ይዘን እዚሁ የሱ መኖሪያ ቤት ተገኝተናል። ጉዳዩ በጣም እጅግ በጣም አሳሳቢ ነው። እውነት ለመናገር እንደዚህ አይነት ነገሮች ቢከሰቱብን እኛ ምን አይነት ውሳኔ ልንወስን እንችላለን የሚለው ለእኛም አሳሳቢ ነገር ነው እውነት ለመናገር። ስለዚህ እሱንም ቁጭ አድርገን ቀስ ብለን ስለ ሁኔታው የምንጠይቀው ነው የሚሆነው። ዛሬ እንግዲህ የተለየ ፕሮግራም ይኖረናል ማለት ነው። እስከ መጨረሻው ድረስ ከተከታተላችሁ የዚህ ሁሉ ጥልፍልፍ ስሩ የቱ ጋር እንዳለ እንደርስበታለን። ባልና ሚስትን ፊት ለፊት እናፋጣለን። ቤተሰብ ከነዚህ ሰዎች ጋር ያለውን ጉዳይ እንዲያብራራ እድል እንሰጣለን። ዛሬ እጅግ በጣም የሚገርም ፕሮግራም ይኖረናል። እዚህ ቤተሰብ ውስጥ ያለው ታሪክ፣ እዚህ ቤተሰብ ውስጥ ያለው እውነት እጅግ በጣም ግራ የሚያጋባ ነውና እስከ መጨረሻ ድረስ ከተከታተላችሁን ከስሩ እንፈታዋለን። ስለዚህ እንግዲህ እስከ መጨረሻ ድረስ አብራችሁን ሁኑ ለማለት እወዳለሁ። አብራችሁን ስትሆኑ ደግሞ እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምራል። ሀሳብ አስተያየት ይሰጣል። ከዛ በኋላ እንግዲህ እንደተለመደው አዳዲስ ሰዎች ጆይን እያደረጋችሁ እስከ መጨረሻ ድረስ አብራችሁኝ ነው።